አሰላሙ አለይኩም ወራህመቱላሂ ወበረካቱ ዶቼ ዛሬ ምርጥ ብርያኔ ቀላልና የሚጣፍጥ እንሰራለን ማለት ነው። እንደዚህ የሚያምር በቅድሚያ እንግዲህ የሚያስፈልገን ሽንኩርት ሽርሜሪ እንከትፋለን። እሱን ጠበስ ጠበስ እናደርጋለን ማለት ነው። እዚህ ጋር ደግሞ በደንብ የታጠበ ዶሮ አለን ማለት ነው። ሙሉ ዶሮ ነው የተጠቀምኩት። የምናደርጋቸው ቅመሞች ከዝበራ፣ ከሙን፣ ፍልፍል አስወድ፣ ነጭ ሽንኩርት ፓውደር፣ ቀይ ሽንኩርት ፓውደር፣ ዝንጅብል እንዲሁም በቃ ያሉንን ቅመሞች በሙሉ እናደርጋለን ማለት ነው። በመቀጠል እርጎ እንዲሁም ደግሞ እርድ እናደርጋለን አብረን ማለት ነው። ሳልሳም እንጨምርና በደንብ እናዋህደዋለን ቅመሞቹን ማለት ነው አንድ ላይ። ከዛ ሽንኩርቱን በጠበስንበት ዘይት ያዋሃድነውን ዶሮዋችንን እናደርጋለን ማለት ነው። ትንሽ ቅቤ ገበታ ቅቤ እናደርግበታለን እዚህ ላይ ማለት ነው። ከዛ እንደዚህ አድርገን ጥብስ እናደርጋለን ዶሮአችንን ማለት ነው። በዛው በጠበስንበት ሽንኩርታችንን በጠበስንበት ዘይት ውዶችዬ ሰብስክራይብ አድርጉኝ ማለት ነው። በዚህ አጋጣሚ እኔም ሰብስክራይብ አድርጋለሁ። አበረታቱ። የሚሰራን ሰው የሚሞክርን የሚጠርን ሰው አበረታቱ። ከኛ ምንም አይቀነስብንም ማለት ነው። እና እንደዚህ ዶሮአችንን ጠበስበስ እናደርጋለን ማለት ነው። እንደምታዩት የቡኒ የሆነ ከለሩ እየተቀየረ ነው የሚመጣው። ሽታው የቅመማ ቅመሙ ሽታው በጣም ነው ደስ የሚለው ማለት ነው። እና እንደዚህ እያደረግን ዶሮአችንን እየጠባበስን በጎን ደግሞ ሩዛችንን እንደዚህ እናጥባለን ማለት ነው። ሩዛችንን ውሃችን ንጹህ እስከሚሆን ድረስ እንደዚህ በደንብ ጥብ አድርገዋለሁ። ይሄንኛው እንደዚህ የማሸው የማይቆራረጠው ሩዝ ስለሆነ ነው። አንዳንዱ ሩዝ ቶሎ በቃ ስብርብር ይላል ማለት ነው። ይሄ ደግሞ በጣም ቆንጆ ሩዝ ነው፣ የሚሰባበረው ስላልሆነ ግን ቆሻሻው መውጣት ስላለበት እንደዚህ በደንብ አጥበዋለሁ። ከዛ በኋላ እንደዚህ ውሃ ዘፍዘፍ አድርጌ እተወዋለሁኝ ማለት ነው። ወይን ዘፍዘፍ አድርጌ እተወዋለሁኝ። ይሄው በድጋሚ ዶሮዬ ጋር ሄድኩኝ። እንግዲህ ዶሮዬ እንደዚህ ጥብስ እያለ ነው፣ በጣም ሽታው ይጣፍጣል። ከዛ እንደዚህ ድቅቅ ብሎ የተከተፈ ቲማቲሜን፣ ካሪ እንዲሁም ደረቅ ሎሚ፣ ግርፋ ብዙ ነገር እዚህ ቅመሞች ማድረግ ትችላላችሁ። ያው እኔ ሰዎቼ ብዙ በኋራት ብዙ ቅመም ያለው ነገር ስለማይወዱ ነው ማለት ነው ማላደርግበት፣ ልጆችም አብረው ስለሚበሉ ማለት ነው። እና እናንተ ማድረግ ትችላላችሁ ከወደዳችሁ ማለት ነው። እና እንደዚህ ቲማቲማችን ጋር ቅመሞቹ ጋር ዶሮአችን እንደዚህ ጥብስ ብሎ ቆንጆ ሆኖልናል ማለት ነው። በዛውም እየበሰለልን ነው ማለት ነው። ከዛ ከደን እናድርገዋለን የተወሰነ። ከዛ ሩዛችን እንደዚህ አጠንፍፌዋለሁኝ ሩዜን ማለት ነው። ቅድም የዘፈዘፍኩትን ጨዌን፣ ዘይትና የካሪ ቅጠል ማለት ነው። እሱን አድርጌ ሩዜን ተወዋለሁ ማለት ነው እንዲበስልልኝ። እሱንም በዚህ እቺ ካለቻችሁ እቺ ስራን ታቀላለች ማለት ነው። እቺ የሩዝ መስሪያ ካለቻችሁ መቀቂያ እሷ በጣም ቆንጆ ነች። ከሌለም ኖርማል ብረት ድስት መጠቀም ትችላላችሁ። ከዛ ግማሹን ሽንኩርት ቅድም የጠበስኩትን ሽንኩርት እንደዚህ ከዶሮዬ ጋር ከቅመሞቹ ጋር ከቲማቲሙ ጋር ምናምን አብሬ ጨምረዋለሁ ማለት ነው። በመጨረሻም ሩዙ በጣም መብሰል የለበትም። የተወሰነ ግማሽ 50-50 ያኔ ከበሰለ እዚህ በእንፋሎቱ ስለሚበስል ማለት ነው። ከዛ እንደዚህ ሩዜን እዚህ ጨምራለሁኝ ማለት ነው። ቀስ እያደረግኩ እያጠነፈፍኩኝ ውሃውን እጨምራለሁኝ ሩዜን ማለት ነው። እንደዚህ እንደምታዩት ውዶቼ። ከዛ እዚህ ጋር የቀረው በእንፋሎቱ ይበስልልኛል ማለት ነው። እና እኔ ዛዕፈራን ካላችሁ ዛዕፈራን ብታደርጉበት ይመረጣል። ዛዕፈራን ስላልነበረኝ እርድ ነው የተጠቀምኩት። እዚህ ጋር ደግሞ ቀይ የምግብ ከለር ነው ማለት ነው። እና እንደዚህ ቆንጆ ከለር ይሰጣችኋል። ከዛ ግማሹን ሽንኩርት ደግሞ እንደዚህ በጎን አድርገዋለሁኝ ማለት ነው። እንዲሁም ደግሞ ይሄውላችሁ የተከተፈ ድቅቅ ብሎ የተከተፈ ክዝበራ አለኝ፣ ወይም በቅዶኒስም ክዝበራም እንደምትወዱት ማድረግ ትችላላችሁ። በቅዶኒስ ብዙ ጊዜ ብዙ ሽታ ስለሌለው እሱን ነው የምጠቀመው። እንደዚህ አድርጋችሁ አሳምራችሁ ለምግብነት ማቅረብ ትችላላችሁ ማለት ነው ውዶችዬ። በቀጣይ ምን እንደምሰራላችሁ መጻፍ ትችላላችሁ። እናንተም የምትለቁትን ቪዲዮ ሰብስክራይብ አድርጋለሁ፣ ኮሜንት ላይክ አድርጋለሁ። እኔንም አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ እወዳችኋለሁ።